በ2026 ዩቲዩብ ላይ ቪዲዮ መጫን ብቻውን በቂ አይደለም። ብዙዎች ደክመው የሚሰሩት ቪዲዮ ለምን 10 ሰው እንኳን እንደማያየው ያውቃሉ? ዛሬ ትናንሽ ዩቲዩበሮች የሚሰሯቸውን 3 ትላልቅ ስህተቶች እና እንዴት ማስተካከል እንደሚቻል እናያለን። ይህን ካላወቃችሁ ቻናላችሁ ሊዘጋ ይችላል። ስለዚህ እስከ መጨረሻው ቪዲዮውን ተከታተሉት። አንደኛ ስህተት በኤአይ ብቻ መተማመን ወይም the AI trap ይባላል። አሁን ሁሉም ሰው ኤአይን መጠቀም ጀምሯል። ግን ስህተቱ ምንድነው? ብዙ ሰው ርዕሱን፣ ስክሪፕቱን አልፎ ተርፎም ድምጹን በኤአይ ብቻ ያደርገዋል። ተመልካች ግን እውነተኛ የሰው ድምጽና ስሜትን ይፈልጋል። ስለዚህ አልጎሪዝሙ ሎ ኳሊቲ ኤአይ ኮንተንት እየለየ ወደ ኋላ እየገፋው ይመጣል ማለት ነው። ስለዚህ መፍትሄው ኤአይ ለሐሳብ ብቻ ተጠቀሙ፣ ድምጽ ግን የራሳችሁን አድርጉ። ሁለተኛው ስህተት ሾርትስ ብቻ መልቀቅ። ሾርትስ እንደሚታወቀው ብዙ ሰብስክራይበር ያመጣል፣ ግን ችግሩ ሰዎቹ የእናንተን ረጅም ቪዲዮ አያዩትም። ይህም በ2026 የሾርትስ ተመልካች እና የረጅም ቪዲዮ ተመልካች ተለያይቷል። ረጅም ቪዲዮ ካለቀቃችሁ የሰዓት ሙሌት ወይም ዋች ታይም ህልም ነው የሚሆንባችሁ ማለት ነው። ወይ ደግሞ በሾርትስ ግዴታ 10 ሚሊዮን ቪው መታየት አለበት ለዩቲዩብ ፓርትነር ወይም ደግሞ ሞኔታይዝ እንድትሆኑ እና ለዚህ መፍትሄው ደግሞ ምንድነው? ግዴታ በሳምንት ጀማሪዎች ከሆናችሁ ከሁለት እስከ 3 ረጃጅም ቪዲዮ መልቀቅና 3 ሾርትስን በማመጣጠን ልቀቁ። ሾርትስን ለመልቀቅ ደግሞ በሳምንት ውስጥ የለቀቃችሁት የሁለቱን የረጃጅም ቪዲዮ ሁክ ተጠቅማችሁ መልቀቅ ትችላላችሁ ማለት ነው። ይህም ወደ ትክክለኛ ቻናላችሁ ገብተው እንዲያዩት ይረዳችኋል ማለት ነው። ሌላኛው ደግሞ ኒቼ አለመምረጥ። ይህ ደግሞ ምንድነው? ለምሳሌ አሁን ዛሬ ስለ ኳስ፣ ነገ ስለ ፖለቲካ፣ ከነገ ወዲያ ደግሞ ስለ ምግብ የምትሰሩ ከሆነ ዩቲዩብ ግራ ይጋባል። ቪዲዮአችሁን ለማን እንደሚያሳይ አያውቅም። ይህም ደግሞ ትናንሽ ዩቲዩበሮች ከሚያጠፉት ስህተት መካከል አንዱ ነው ማለት ነው። ስለዚህ ለዚህ ደግሞ መፍትሄ የሚሆነው ምንድነው? ኒቻችሁን አንድ መምረጥ ማለት ነው። ለምሳሌ ስለ ሜኪንግ ኦንላይን ላይ ምን እንዴት እንደሚሰራ መልቀቅ ከጀመራችሁ ከዚህ በኋላ ስለዛ ብቻ ነው መልቀቅ ያለባችሁ ማለት ነው። የሆነ ሳሊ ስለ ኳስ ምናምን መልቀቅ የለባችሁም ማለት ነው። ስለዚህ ሳጠቃልላችሁ ስለዚህ በ2026 ስኬታማ ለመሆን እውነተኛ ማንነታችሁን አሳዩ። ረጅም ቪዲዮ ላይ ትኩረት አድርጉ እና አንድ አይነት ይዘት ላይ ይሁኑ። ሌላው ደግሞ ቻናላችሁን ሪቪው እንዳደርግላችሁ ከፈለጋችሁ ሊንኩን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ሰብስክራይብ ሳታርጉ እንዳታልፉ። አሁንም ቸር ሰንብቱ።